እስኪ እናንተ ብትሆኑ የወለዳችሁ አባታችሁ ሞቶ ለቀብር በሄዳችሁበት ሰዓት ላይ ለውርስ ነው የመጣው ተብላችሁ ብትገለሉ ምን ታደርጋላችሁ? የዛሬው ባለ ታሪካችን ታሪኩ እንዲህ ማለት አጋርቶናል። ቀጥታ ወደ ታሪኩ ነው ያለን ማለት ነው። የዛሬው ባለ ታሪካችን ደግሞ ስሙን አስቻለው እንለዋለን ማለት ነው። አስቻለው በአንድ አነስተኛ ከተማ ውስጥ ከእናቱ ጋር የሚኖር ጎበዝና ጠንካራ ብርቱ ልጅ ነው ማለት ነው። እናም አስቻለው የተለያዩ ስራዎች በመስራት የሚተዳደር ሲሆን አባትና እናቱም አስቻለው በተወለደ በ5 ዓመቱ ነበር የተፋቱት ማለት ነው። እናም ከተፋቱ በኋላ አባትየውም ካለበት ከተማ ልክ እንደተፋቱ ሀገር ይቀየርና በገባበት ከተማ ላይ የተለያዩ ስራዎችን መስራት ይጀምራል ማለት ነው። በዛ አጋጣሚም አንድ የፍቅር አጋር ያገኝና ከዛች ጋር በድጋሚ ይጋባል ማለት ነው። እናም ከጊዜ ወደ ጊዜ እየሰራ ብዙ ሀብቶችን ማጠራቀምና ማከማቸት ይጀምራል ማለት ነው። አስቻለውም አሁን አድጎ ከፍ ብሎ የተለያዩ ስራዎች እየሰራ እናቱንም እያስተዳደረ በሚኖርበት ጊዜ አባትየው በሚኖርበት ከተማ ላይ በደንብ የተለያዩ ስራዎችን ይሰራም ስለነበረ ብዙ ንብረቶችን ማካበትና መያዝ ይጀምራል ማለት ነው። እናም ከዚህኛው ሚስቱ ጋር የመጀመሪያ ልጁን ይወልዳል ማለት ነው። እናም ድጋሚ የአስቻለው አባት ሞቲቭ ይጨምርና ለስራ ያለው ሞቲቭ ሞር መስራት ይጀምራል። ድጋሚ ብዙ ንብረቶችን ማካበት ይጀምራል ማለት ነው። ያለው ንብረት በጣም እያደገና እየተለቀ ይመጣል ማለት ነው። ከዛም ልክ ሁለተኛ ልጁን ይደግማል ማለት ነው። እና አሁንም ሞር ብዙ ብር እያገኘ እያካበተ ይመጣና አሁን እንደ አዲስ በገባበት በከተማው ላይ በጣም ጥሩና ሀብታም በከተማው ላይም ብዙ ብር ያለው ሰውና ባለሀብት ተብሎ ይሰየማል ማለት ነው። እና በከተማው ላይ በቃ ብዙ መነጋገሪያ ይሆናል ማለት ነው። እዛ ጋር ግን አስቻለውና እናቱ እየኖሩ አስቻለውም አሁን አድጎ ትንሽ ከፍ ስላለ እናትየውን የተለያዩ ስራዎች እየሰራ ያስተዳድርና ያሳርፋት ነበር ማለት ነው። እናም አስቻለውም እንደዚህ በድንገት ስራ በሚሰራበት ሰዓት ላይ በድንገት እናቱ ትደውልለታለች ማለት ነው። ከዛም አንስቶ ልክ ሲያወራት ወዲያውኑ ስራውን ትቶ እቤት እንዲመጣ ትነግረዋለች ማለት ነው። እሱም እናቴ ምን ሆና ነው ብሎ በማሰብ በፍጥነት ወደ እናቱ ጋር ይሄዳል ማለት ነው። እቤትም እንደደረሰ አባቱ መሞቱንና ሀዘን መድረስ እንዳለበት ብትነግረውም እሱ እምቢ ይላታል ማለት ነው። ቢላትም ግን እሱም እምቢ ያለበት ምክንያት ረጅም ጊዜ ስላላያቸውና አሁን ያለበትን ደረጃ ስለሚያውቅ በቃ በህይወት እያለ ምንም ነገር ያልጠቀመ ዶሮ ላላየን ሰው ጋር እንዴት አሁን ሞተ ብዬ ሄዳለሁ ቢላትም እናትየው ግን ምንም ቢሆን አባተ ነው ብላ ትቆጣውና እንዲሄድ ታደርጓለች ማለት ነው። እሱም እሺ ይልና የእናቱን ምክር ሰምቶ ካለበት ከተማ አባትየው ወደሚኖርበት ሀገር ይሄዳል ማለት ነው። በሄደበት ጊዜም ልክ እንደደረሰ የአባትየውን አዲሶቹን ቤተሰቦች ይተዋወቃል ማለት ነው። እነሱም አዲስ ስለሆነባቸውም ግር ብሏቸዋል ማለት ነው። ያው አባትየው መጀመሪያ እንደተፋታና ከሌላ እንደወለደ ምናምን ቢያውቁም ሁለቱም ልጆችና የሰውየው ባለቤት ማለት እሱ በመምጣቱ ግን ደነገጡ ማለት ነው። የደነገጡበትም ምክንያት አስቻለው እዚህ ድረስ የመጣው ለሀዘን ሳይሆን እስከዛሬ ሳይመጣ አንድም ቀን ሳይተዋወቀን እዚህ ሀገር የመጣው ይሄን ንብረት ፈልጎ ነው የአባታችንን ሀብት ሊካፈለን ነው ብለው ልክ እሱን ሲያዩት ይደነግጣሉ ማለት ነው። ቀብር ደርሰው በተመለሱበት ሰዓትም አንድ ጥግ ላይ ቁጭ ብሎ የአባቱ ባለቤት ወር ደግሞ የአባቱ ሚስት ከዘመዷ ጋር እንዲቁጭ ብላ እሱ ላይ የፈጠጡበት ሲሾካሾኩ አስቻለው በድንገት ያያል ማለት ነው። እናም እሱ ደግሞ ኖርማልም ስለመሰለው በቃ ምንም ይሄን ነገርም ስላላሰበ ይተዋቸውና ድጋሚ ይቀመጣል ማለት ነው። ከዛም በድንገት ግን እቤት በሚገባበት ሰዓት ላይ ሁለቱ የአባቱ ልጆች በዚህ ጉዳይ ቁጭ ብለው ሲያወሩና ሲሾካሾኩ በድንገት ይሰማል ማለት ነው። በስማበት ቅስፈትም ድንግጥ ይልና ወዲያው ይወጣና ወደ ሀዘኑ ቦታ ይቀላቅልና ይቀመጣል ማለት ነው። እናም በድጋሚ ሚስትየው እንደነገርኳችሁ ስትሾካሾኩበት ነበር ምናምን አልኳችሁ። እሷንም ሲያያት ይሄን ነገር ነው የምታወራው ማለት ነው። ከዛ አሁንም ደንግጦ ይወጣና ልክ ለእናቱ በሚደውልበት ሰዓት ላይ መምጣት ፈልጋለሁ ምናምን ሲላት ኖ ብላ ትቆጣዋለች ማለት ነው። አስቻለውም እንዲህ ማለት ታሪኩን አጋርተናል። እኔ ከእነሱ ጋር መተዋወቅ ብፈልግም እነሱ ግን ንብረታቸውንና ገንዘባቸውን መካፈል መስሏቸው ይፈራሉም ይሳቀቃሉም። እናም እኔ ከነሱ ጋር መተዋወቅ በፈልግም እዚህ ጋር ግን የነሱ መንሾካሾኩና እኔ ማግለል ምንም ደስታም ሰላምም ሊሰጠኝ አልቻለም። በጣም ጨንቆኛል። ወደ እናቴ ጋር እንዳልመለስ እናቴ ደግሞ ይህንን ሀዘን ካልጨረስ እንዳልመጣ እያስጠነቀቀች ነው። እናም ምን እንደማደርግ ግራ ገብቶኛል። እስኪ እናንተ በእኔ ቦታ ብትሆኑ ምን ታደርጋላችሁ? ያ ማለት ነው ላስቻለው ይጠቅማል፣ ያግዟል፣ ያበረቷል ብላችሁ የምታስቡበትን ሀሳብ አስተያየታችሁ ከታች ኮሜንት ሴክሽን ላይ ማስቀመጣችሁን እንዳትረሱ። ሌሎች ባለታሪኮችም ታሪካችሁን ማጋራት የምትፈልጉ ከታች በምናስቀምጥላችሁ የሶሻል ሚዲያ አማራጮች መላክ ትችላላችሁ። ቀጣይ በሌላ ታሪክ እስክንገናኝ መልካም ጊዜ። እወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ቀጣይ በሌላ ታሪክ እንገናኛለን። መልካም ጊዜ።